በራስ ላይ ክፉ ነገር አታድርግ። ይድረስ ለተከፋኸው ወንድሜ፣ መኖር ለደከመህ፣ ሕይወት ለታከተህ፣ የሚሰማህ ላጣኸው፣ የሚረዳ ሰው ላላገኘኸው መከረኛው ወዳጄ፣ ከሞት ውጪ ሌላ መፍትሄ አልታይ ካለህ ያንተ ቢጤ መከረኞቹ ጳውሎስና ሲላስ እስር ቤት ውስጥ ሆነው እንዲህ ይሉሃል፣ በራስ ላይ ክፉ ነገር አታድርግ። ሐዋርያት ሥራ ምዕራፍ 16 ከቁጥር 28። አውቃለሁ ዙሪያው ገደል ሆኖብሃል፣ እነው ባልተፈጠርኩ እስክትል ድረስ ተጨንቀሃል። ግን ይህ ስሜት ባንተ አልተጀመረም። ሰው ሆኖ ተፈጥሮ ኑሮ ያልመረረው ማን አለ? መሞት ያልተመኘስ ማን አለ? ሞት ያማረህ አንተም ብቻ መሰለህ? ስለምን ከማህፀን አወጣኸኝ? ዓይን ሳያየኝ ምን ነው በሞትኩ ያለውን ጻድቅ ኢዮብ አልሰማህምን? ኢዮብ 10 ቁጥር 18ን ተመልከት። ከአባቶች ያልበልጥምና ነፍሴን ውሰድ ብሎ እንዲሞት የለመነው ኤልያስንስ አላየኸውምን? አንደኛ ነገሥት ምዕራፍ 19 ቁጥር 4ንም ተመልከት። ዮናስንስ አሁንም አቤቱ ከሕይወት ሞት ይሻለኛልና እባክህን ነፍሴን ከኔ ውሰድ አለው ሲል አልሰማኸውምን? ዮናስ 4 ከቁጥር 3ን ተመልከት። ወንድሜ እመነኝ፣ ምክንያቱ ምንም ይሁን ምን መኖር ያላስጠላው ሰው በታሪክ ፈልጋ አታገኝም። ሞት የሸተተው ልቡ የተሰበረ ብዙ ነው። አንተ ላይ ብቻ የደረሰ ልዩ ፈተና የለም። ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል ይላል መጽሐፍ። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 13። ምናልባት የልብህን መሰበር የሐዘንህን ጥልቀት አይቶ ምቹ ጊዜ ያገኘው ብሎ ራስን እንድትጎዳ ሰይጣን ሊገፋፋ ይችላል። እንዴት እንዲህ አይነት ሐሳብ በልቤ ሊመጣ ቻለ ብላ አትረበሽ። ሰይጣን ይህንን ክፉ ሐሳብ ለአንተ ብቻ ሳይሆን ለክርስቶስም አቅርቦለታል። የእግዚአብሔር ልጅ እስከሆንክ ራስህን ወርውር ብሎ ክርስቶስን እንኳን ማንነቱን ሳያውቅ ያው ራሱን እንዲወረውር ሊገፋፋ የሞከረ ደፋር ነው። የእግዚአብሔር ልጅ የሆነ ሰው ግን ራሱን አይጎዳም። ጌታ አምላክን አትፈታተነው፣ ሂድ አንተ ሰይጣን ብለህ ሰይጣንን ገስጸው። ሰይጣን ክርስቶስን ከሕንፃ ጫፍ በመወርወር እግዚአብሔር ልጅ መሆንህን አሳይ ሲለው ክርስቶስ ሰይጣንን ሂድልኝ ብሎ በመገሰጹ በክብር ወደ ሰማይ አድርጎ በእግዚአብሔር ቀኝ ተቀመጠ። ወንድሜ ሆይ አንተም ሰይጣንን አትስማው። ሐሳቡ ራስህን ጎድተህ ከፈጣሪ እንድትጣላ ሊያደርግህ ነው። ሰይጣንን ከገሰጽከው በእግዚአብሔር ቀኝ ከበጎቹ ጋር ትቆማለህ። አሁን ያለህበት ችግር ያልፋል። የሚሰማህ ክፉ ስሜት መቼም የማይለወጥ አይምሰልህ። ሐዘኑም፣ ብቸኝነቱም፣ ተስፋ ቢስነቱም ያልፋል። ጨለማው ይነጋል። የተዘጋው በር ይከፈታል። ችግሩ ሲፈታ አንተ ከሌለህ ግን ትርጉም የለውም። ስለዚህ ለሚፈታ ችግር የማይቀለበስ ውሳኔ አትወስን። ራስን ማጥፋት ከጊዜያዊ ችግር ለመሸሽ ሲሉ ዘላቂ ችግር ውስጥ መግባት ነው። ጊዜያዊ ሕመምን ለማስታገስ የዘላለም ሕመምን ለምን ትመርጣለህ? የሞተ ተገላገለ ሲሉ ሰምተህ እንዳትታለል። ሞት ረፍት የሚሆነው ራሱ እግዚአብሔር ሲጠራህ ብቻ ነው። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ያለው ጌታ ሳይጠራህ ራስን ማጥፋት የዘላለም ስቃይ ያመጣል። ወዳጄ በራስህ አንዳች ክፉ እንዳታደርግ። የሕይወትህን ዋጋ ታውቅ ይሆን? አንተ እኮ የእግዚአብሔር ልጅ ለአንተ ሲል የሞተልህ ነህ። ሊፈውስህ የቆሰለ፣ ሊያከብርህ የተዋረደ፣ ሊያረካህ የተጠማ፣ ሊያለብስህ የተራቆተ ለአንተ እኮ ነው። ክርስቶስ ስለ አንተ ሞቷል። አንተ ግን የጠየቀህ እንድትሞትለት ሳይሆን እንድትኖርለት ነው። ለሞተልህ አምላክ እንዴት መኖር ያቅትሃል? ወዳጄ ሆይ ሰውነትህ በአምላክ ደም የተገዛ ክቡር ሰውነት ነው። አካልህ አንተ እንጂ ያንተ አይደለም። በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩ ይላል። ስለዚህ በከበረ የእግዚአብሔር ልጅ ደም የተገዛ ሰውነትህን ለሰይጣን በርካሽ አትሽጠው። አትግደል የሚለውን ሕግ ራስህንም ይጨምራል። ቤተ መቅደስ የሆነ ሰውነትህን ለማፍረስ አታስብ። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 17። ሰዎች አስቀይመው ይሆን? አሳያቸዋለሁ፣ ስሞት የኔን ነገር ይገባቸዋል ብለህ በሰዎች ተቀይመህ ራስን አትጉዳ። እመነኝ፣ ብትሞት ሰዎች ከሳምንት በላይ አያስታውሱም። ለሕይወትህ ዋጋ ያልሰጡ ሰዎች ለሞት ዋጋ አይሰጡም፣ ፈጥነውም ይረሱሃል። ለሚረሱ ሰዎች ብለህ የማይረሳህን አምላክ አታሳዝን። ሰው ስላንተ ግድ የለውም። እግዚአብሔር ግን የራስን ቁጥር ሳይቀር በቁጥር ያውቀዋል።
እንኳንስ ራስህን ልትጎዳ አንዲት ጸጉር እንኳን ካንተ እንድትወድቅ አይፈልግም። እግዚአብሔርን በኃጢአት ብታሳዝነው እንኳን ኖረህ ንስሐ እንድትገባ እንጂ እንድትሞት አይፈልግም። አባትህ ነውና ከእርሱ ጋር ባትሆንም እንድትኖር ይፈልጋል። በምሳሌ ልንገርህ። 2 ሴቶች አንድን ሕፃን የኔ ልጅ ነው ብለው እየተከራከሩ ጠቢቡ ሰለሞን ፊት ቀረቡ። ጠቢቡ ሰለሞን ሰይፍ አመጣና ልጁን ቆርጬ ለ2 ላካፍላችሁ አላቸው። አንደኛዋ ሴት እሺ እንካፈል ስትል፣ እውነተኛዋ እናት ግን ልጄ ከሚሞት እርሷ ትውሰደው አለች። እናት መሆኗንም በዚህ ያሳወቀች። ወዳጄ ያንተም ኑሮህ ከእግዚአብሔር ጋር ላይሆን ይችላል። ዓለም የራሱ አድርጋህም ይሆናል። በሱስ ተዘፍቀህ እንደ ሶምሶን በሌሊት አቅፍ፣ እንደ ዴማስ በተሰሎንቄ ውበት ተማርከ ይሆናል። እግዚአብሔር ግን አባትህ ነውና ሞትህን አይፈልግም። ልጄ ከሚሞት እርሷ ትውሰደው እንዳለችው እናት ፈጣሪህ ከነ ኃጢአትህም ቢሆን እንድትሞት አይፈልግም። ከእርሱ ጋር ባትኖርም መኖርህን ይወዳል። የሟቹን ሞት አልፈቅድምና ይላል ጌታ እግዚአብሔር። ስለዚህ ተመለሱና በሕይወት ኑሩ እንዲል ሕዝቅኤል ምዕራፍ 18 ከቁጥር 32። የይሁዳ ኃጢአቱ ጌታውን መሸጡ አልነበረ፣ ራሱን መግደሉ ነው። እግዚአብሔር የሚያዝነው ከበደልህ በላይ በእርሱ ተስፋ ቆርጠ ራስን ስትጎዳ ነው። ወዳጄ ያንተን መኖር የሚፈልጉ ብዙዎች ናቸው። ፈጣሪ ወደዚህ ዓለም ያለ ምክንያት አላመጣህም። በአንተ አለመኖርም የሚጎድል ነገር አለ። አንተን የሚመስል ሌላ ሰው አልተፈጠረምና ለዚህ ዓለም አንተን የሚተካ የለም። በክብር ወደዚህ ዓለም ያመጣህ አምላክ በክብር ወደ ራሱ እስኪወስድ ድረስ በራስ ላይ ክፉ ነገር እንዳታደርግ። የወህኒው ጠባቂ ከእንቅልፉ ነቅቶ የወህኒው ደጆች ተከፍተው ባየ ጊዜ እስረኞቹ ያመለጡ መስሎት ራሱን ይገድል ዘንድ አስቦ ሰይፉን መዘዘ። ጳውሎስ ግን በታላቅ ድምፅ ሁላችን ከዚህ አለንና በራስ ላይ ክፉ ነገር አታደርግ ብሎ ጮኸ ይላል ሐዋርያት ሥራ ምዕራፍ 16 ከቁጥር 27 እስከ 28። ይህ ሰው እስረኛ ያመለጠ መስሎት ራሱን ሊያጠፋ ሲል ጳውሎስ ሁላችን ከዚህ አለንና በራስ ክፉ ነገር አታደርግ አለው። ወዳጄ አንተስ ተስፋ የቆረጥከው ምን ያመለጠ መስሎ ነው? የትምህርት ዕድል ያመለጠ መስሎ ነው? ገና ሺህ የትምህርት ዕድሎች አሉ። ዕድሜ ያመለጠህ መስሎ ነው? ነገ የሚጠብቁህ ብሩህ ዘመናት እኮ ቁጭ ብለዋል። የሚረዳኝ ሰው የሚያስብልኝ ሰው አጥቻለሁ ብለህ ከሆነም ካልሰሙ ጥቂቶች በላይ ልንሰማ የምንሻ ሁላችን ከዚህ አለንና በራስ ላይ ክፉ ነገር አታድርግ። መከራ ጸናብኝ፣ ኑሮ ጨለመብኝ፣ የሀገሪቱ ሁኔታ ተስፋ ሳጣኝ ብለህ ይሆን? እኛስ አብረን አይደለንምን? አብረን ከገባንበት ችግር አብረን ብንወጣ አይሻልምን? ከአንተ በባሰ ሁኔታ የታሰርንና የተገረፍን ጳውሎሶችና ሲላሶች ሁላችን ከዚህ አለንና በራስ ላይ ክፉ ነገር አታድርግ ስንልህ ስማን። ይልቅ አንተም ወደ ወህኒው ጠባቂ እድን ዘንድ ምን ላድርግ? ይልቅ አንተም እንደ ወህኒው ጠባቂ እድን ዘንድ ምን ላድርግ ብለህ ነፍስ የምትድንበትን መንገድ ወደ መቅደሱ ቀርበህ ጠይቅ። ወዳጄ ይህንን ጽሑፍ ያነበብከው የሰማኸውም በሕይወት ስላለህ ነው። ያንተን ዓይን የሚጠብቁ ብዙ ጽሑፎች፣ ያንተን ጆሮ የሚፈልጉ ብዙ ድምጾች፣ ያንተን መሐረብ የሚፈልጉ ብዙ እንባዎች፣ ያንተን ሳቅ የሚፈልጉ ብዙ ቀልዶች ገና ብዙ አሉ። ስለዚህ ሰይጣንን አሳፍረው፣ እንዲህም በለው፣ ጠላቴ ሆይ በወድቅ እነሳለሁና በጨለማም ብቀመጥ እግዚአብሔር ብርሃን ይሆንልኛልና በእኔ ላይ ደስ አይበልህ። ሚክያስ ምዕራፍ 7 ቁጥር 8